አሪዮስ የሚባል ሰው ነበረ። ይሄም አሪዮስ በጌታችን በኢየሱስ ክርስቶስ ላይ ያነሳው ክደት አለ። ያ ክደቱ ምንድነው? ወልድ ያልነበረበት ጊዜ አለ። እንደገና ደግሞ ወልድ ከአብ ጋር አንድ ባህሪ አይደለም፣ ወልድ ከፍጥረታት የመጀመሪያው የአብ ፍጥረት ነው የሚል እነዚህን ሶስት ክደቶች አልቦ አመይሃሉ ወልድ ያልነበረበት ጊዜ የለም የሚለውን ክደት እና ወልድ ከአብ ጋር አንድ ጌታ አይደለም፣ አንድ ባህሪ፣ አንድ ኢሰንስ ወይም ኦሲያ አይደለም ብሎ የተናገረበት ነው። ሌላኛው ደግሞ የመጀመሪያው ፍጡር ነው ብሎ እነዚህን ክደቶች ተናግሯል። ተደርጎ መጀመሪያ ተፍጻሜተ ሰማዕት ቅዱስ ጴጥሮስ መክሮት፣ በኋላ ደቀ መዝሙሩ ለእስክንድሮስ መክሮት አልመለስ በማለቱ ምክንያት ችግሩን ለመፍታት ንጉስ ቆስጠንጢኖስ ዓለም አቀፍ ጉባኤ ተጠርቶ ከአራቱ ማዕዘን ጉባኤ ተጠርቶ 318 ሊቃውንት ተሰብስበው አሪዮስን ሃይማኖትን አስረዳ አሉት። ሃይማኖቱን አስረዳ። ወልድ ያልነበረበት ጊዜ ወልድ አልነበረም አልቦ አመይሃሉ ወልድ ያልነበረበት ነበር ብሎ ሲናገር እንግዲህ ወልድ ጸዳለ ስባቲው ዕብራውያን ምዕራፍ 1 ቁጥር 3 ላይ የአብ የክብሩ ብርሃን ነው ይላል። ስለዚህ ወልድ የአብ ብርሃን ከሆነ የአብ ብርሃን ደግሞ የሌለበት ጊዜ የለም። ወልድ የአብ ቃል ከሆነ አብ ያለ ቃል የኖረበት ጊዜ የለም። ስለዚህ ወልድ ቀዳማዊ ነው ብለው መስክረውለታል። ከአባቱ ጋርም አንድ ባህሪ አንድ ጌታ ነው፣ እሱም ራሱ እኔ ከአባቴ ጋር አንድ ነኝ ብሎ እንደተናገረ ሃይማኖት መሰረት ሁሉን የፈጠረ አንድ አምላክ በሚሆን በእግዚአብሔር አብ እናምናለን። ሰማይና ምድርን የፈጠረ የሚታየውንና የማይታየውን ዓለም ሳይፈጠር ከእርሱ ጋር በነበረ እንደው ከአሪዮስስ አይሁድ ይሻላሉ ይላል አንድ ሊቅ ሲናገር፣ ከአሪዮስ አይሁድ ይሻላሉ፣ ቢያንስ እነሱ እንዴት ራስህን ከአብ ጋር ታስተካክላለህ ብለውታልና ከአሪዮስ አይሁድ ይሻላሉ ይላል። ሊወግሩት የፈለጉ ከአብ ጋር ራስህን አስተካክለሃል ብለው ነው ዮሐንስ ወንጌል ምዕራፍ 5 ላይ እንደተነገረውና አሪዮስ ግን ከአይሁድ እንኳን አነሰ ይሉታል። ስለዚህ ከአብ ጋር አንድ ነኝ ብሎ ማስተማሩን ክርስቶስ ቀዳማዊ ከአብ ጋር ቃል ቀዳማዊ መሆኑን ከአብ ጋር አንድ ባህሪ መሆኑን እሱ ሁሉን የፈጠረ እንጂ የመጀመሪያ ፍጥረት አለመሆኑን አብርሃም ሳይወለድ ነው ያለው ዮሐንስ ወንጌላዊ ቀዳማዊ ቃል ውእቱ ቅዱስ ጳውሎስም የአብ ብርሃን ነው ብሎ እንደተናገረ ቀድሞ ከአብ ጋር የኖረ እንጂ አብ ፈጥሮ ዓለምን የፈጠረበት እንዳልሆነ ተከራክረው ቅዱስ አትናቴዎስን የመሰለ ትልቅ የቤተ ክርስቲያን ብርሃን እና ቅዱስ ለእስክንድሮስ ሌሎችም አባቶቻችን እዚያ ውስጥ በጣም ብዙ ሰዎች ነው የነበሩት። በነገር የሚራቀቁ ፍልስፍና አዋቂ ነን የሚሉ ዝም ለመፈታተን የመጡ ነበሩ። የሃይማኖትን ዕውቀት ተረድተው የመጡ ነበሩ። ግራ ተጋብተውም የመጡ አሉ። በእነዚህም ደግሞ እዚህ በአንጻሩ ደግሞ ቤተክርስቲያንን ወክለው የቀሩት አባቶች ደግሞ በመንፈሳዊ ሕይወታቸው የተመሰከረላቸው፣ በሰማዕትነታቸው የተመሰከረላቸው፣ ቅድስና ያላቸው፣ ታምራት በማድረግ የሚታወቁ፣ የእውቀት ዝግጅት ያላቸው ናቸው። እነዚህ አራቱን ያሟሉ የቅድስና ሕይወት፣ የሰማዕትነት ሕይወት፣ የእውቀት ዝግጅትም የነበራቸውና ዘመኑን ያዋጁ አባቶችም ነበሩበትና አሪዮስ ተከራክሮ የረቱበትና ክርስቶስ እውነትም አምላክ መሆኑን ከአባቱ ጋር አንድ ባህሪ መሆኑን ቀዳማዊ መሆኑን ፍጡር ይልቁንም ዓለምን ሁሉን የፈጠረ አንድ አምላክ እንጂ በፈጣሪና በፍጡር መካከል ያለ መካከለኛ ወይም እንደ ከግኖስቲኮች ኤወንስ የሚሏቸው አሉ። ትክክል በአምላክና በእግዚአብሔር በፍጡር መካከል ያሉ የሆነ እንደ ሜዲያተር የሆኑ አሉ እንደሚሉት እንደሱ ያይደለ ክርስቶስ በእውነት ከአባቱ ጋር አንድ አምላክ አንድ ባህሪ ነው የሚለውን የተገለጸበትና ጸሎተ ሃይማኖት ብለን የምንጸልየው ይሄ የተገለጠበት ሃይማኖት ሰው የወሰነው ሳይሆን አባቶች በነቢያትና በሐዋርያት የተገለጠውን ክርስቶስ ገልጠው ያስተማሩበት እንጂ ሃይማኖት የወሰኑበት አይደለም። ሃይማኖት ሰው ዲስከቨር የሚያደርገው አይደለም። ሪቪልድ ትሩዝ ነው የሚባለው። እግዚአብሔር የገለጠው እውነት ነው እንጂ የተገለጠውን ገለጡ እንጂ ሃይማኖት እዚያ ውስጥ አልወሰኑም። የተገለጠውን ግን አጥሩ እስከዚህ ነው አባቶች ያስተማሩት። የነቢያትና የሐዋርያት አጥሩ ቅጥሩ ይሄ ነው ብለው በመንፈስ ቅዱስ የገለጡበት ራሱ ጌታችን ኢየሱስ ክርስቶስ በረድኤት የተገኘበት ዓለም አቀፍ ጉባኤ ነው። ነአምን ባዶ አምላክ እግዚአብሔር አብ
ገባሬ ሰማያት ወምድር ዘያስተርይ ወዘያስተርይ። የዛሬዋ ኢዝኒክ የምትባለው ከተማ ላይ ነው የምትገኘው። ወደ ለኢስታንቡል የአንድ ሰዓት ተኩል ያክል መርተን ነው መሰለኝ የመጣ ነው። እንደዚህ አይነት ርቀት በኪሎ ሜትር አልለካሁትም ወይም አላነበብኩም። ያን ያለ ርቀት ያላት ኢዝኒክ ከተማ ባህር ዳርቻው ላይ የሚገኝ ነው። አሁን እንግዲህ እዚያ ፍርስራሹ ይገኛል። ጉባኤው የተካሄደበት ሁለተኛው በምስራቆቹ ሁለተኛው ዓለም አቀፍ ጉባኤ የተካሄደበት ነው ይባላል። ስዕላትን በተመለከተ እዛ ተካሂዷል። አሁን ያ የተካሄደበት ቦታ ወደ መስጊድነት ተለውጦ የሚገኝ ነው።